አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ ሁላችሁንም። እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ለሚነቃቃል ፀጉር መፍትሄ ያገኘሁበትን ውህድ ነው ይዤ የመጣሁት ወደ እናንተ። ይህ ውህድ እኔ በፊት በጣም ፀጉሬ ይነቃቀልብኝ ነበርና ያን ጊዜ ግን ጓደኞቼንም ሁሉንም እየጠየቅኩኝ ፀጉሬ በጣም አስቸገረኝ ያልኩኝ ቅባት በመቀያየር ምን በማለት ሞክሬ ነበር እና ግን በዛን ጊዜ ምንም ለውጥ አላገኘሁም ነበር። ይህ ለውጥ የመጣው ከቀን በኋላ ነው እና በቪዲዮ ላይ እንደምታዩት የቁርንፍድና የስጋ መጥበሻ ክሊንጅበል አብሽና ጥቁር አዝሙድ አድርጌ ነው እሱን በማንተክተክ እና ዘፍዝፌ አስቀምጬ ውሃውን በመርጨት ነበረ የተጠቀምኩት። ከጓደኞቼ ነው ይሄንን ነገር እንትን ያልኩት ጓደኞቼ እየተጠቀሙበት ተነበረ በስልክም ሆነ በአካል ከማገኛቸው ጓደኞቼ እየተጠያየቅኩ ማለት ነው። እና በወዲያው ለውጡን አላገኘሁበትም ነበር። እዚህ ጋር ደግሞ ይሄ እንደምታዩት ቪዲዮ ላይ ቁርንፍዱ ሁለት አይነት ነው። ይሄ ቀዩ ቁርንፍድ ቀዩ ኪስ ቁርንፍድ ኦሪጅናሉ ነው። ባለ አረንጓዴው ደግሞ ያው እስከዛም አይደለም ፍሬም ብዙም አይደለም። ዞሮ መቼም ይኸው ቀዩን ትንሽ ነው የቀረኝ ጨርሼዋለሁ ማለት ነው። ኪሱ ትልቅ ኪስ ነበር ግን ጨርሼዋለሁ ትንሽ ነው የቀረኝ። ይቺ ደግሞ ያው ትንሽ ነው እሷንም ብዙ አልጠቀመውም። እና ምን ለማለት ፈልጌ ነው ያው እንደምታዩት እዚህ ጋር ውሃ ጥጃለሁኝ የጣርኩት ላይ ውሃ ላይ ክሊንጅበሉንና ቁርንፍዱን ብቻ ነው የተጠቀምኩት ማለት ነው። አብሽና ጥቁር አዝሙድ አልጨመርኩበትም። ምክንያቱም በዚህ ሙቀት አብሹም ምች ያስመታል፣ ሽታው በጣም ከባድ ነው። እንኳን አብሽ ተጨምሮ አይደለም በዚህ ሙቀት ሽታው በጣም ኃይል አለው ማለት ነው ሙቀቱ። ስለዚህ አልጨመርኩበትም አብሽ። እኔ ያው በፊት ስጠቀምበት በነበረ ሰዓት ያው የብርድ ወቅት ስለሆነ ችግር የለውም የዛ ጊዜ ብዙም እንትን አይልም። እና ደግሞ ለውጡን ያገኘሁት በወዲያው ሳይሆን እንዲያውም መጠቀሙን ታቆምኩ በኋላ ነው። መጠቀሙን ሳቆመው ፀጉሬ የመነቃቀል ባህሪ መልሶ አመጣብኝ። ያን ጊዜ ነው ፀጉሬም ትልቅ ለውጥ እንዲያገኘው በጣም የተረዳሁት ማለት ነው የገባኝ በጣም እና እየተጠቀምኩት እያለ ፀጉሬ መነቃቀሉ አቆመልኝ ማለት ነው። ይሄን ስላችሁ ደግሞ ፀጉሬ ያበቅላል ሌላ ፀጉር ይወጣል ማለቴ አይደለም። ያ ፀጉራችን ራሱ ይፋፋል። የሚነቃቀለው ፀጉር ይቆምና ፀጉራችን እየፋፋ እንደገና ስናበጥረው ልስም ይላል ትኝት ነው የሚለው እንደዚህ ፀጉራችሁ ምናምን አይቆምም ልስም ይላል ማለት ነው። እና እዚህ ጋር እንደምታዩት ለአንድ ቀን አንተክትኬ ከድኜ አኑሬው ነበርና እዚህ ፕላስቲክ እቃ ላይ አረኩት። ይሄንን ደግሞ እንትኑን ተስር ያለውን አልደፋውም እዛው ላይ ነው መልሼ የማረገው ማለት ነው። አልደፋውም በፍጹም። ወር ቢሆን ራሱ ይቀመጣል። ይሄ ወር ድረስ ራሱ ሽታው በጣም ነው የሚጥመው። ጥቁር አዝሙድና አብሽ ተጨመርንበት ግን ሳምንት ራሱ አያስጠቅምም በጣም ይከረፋል ማለት ነው። ይበላሻል የሆነ ነጭ ነገር ራሱ ያወጣል። አሁን ሙቀት ወቅት ስለሆነ ግን አብሽ አልጨምርበትም አንደኛ ቶሎ ይበላሻል። ሁለቱን ነገር ብቻ ነው ክሊንጅበሉንና ጥቁር ይሄ ምንድነው ቁርንፍዱን ብቻ ነው የምጠቀመው ማለት ነው። እና እንደዚህ አድርጋችሁ ፀጉራችሁ ከመነቃቀል ታደጉ ማለት ነው። አዲስ ያወጣል ይበቅላል ምናምን ብዙ ያወራሉ። እኔ ለራሴ ለውጥ ያገኘሁት ይሄንን ብቻ ነው። ፀጉሬ አይነቃቀልም። እንደገና ደግሞ ይፋፋል። ያው ራሱ ይዘቱን ይጠብቃል ማለት ነው እንጂ አዲስ ፀጉር ሌላ ያወጣል የሚሉት እኔ ብዙም አዲስ ፀጉር አውጥቶልኝ አላየሁትም ማለት ነው። የራሴ ለውጥ ያገኘሁበት ነገር ምንድነው? ያ የሚነቃቀለው ፀጉር ወላሂ ለተወሰነ ጊዜ በተለይ ማበጠሪያ ላይ ምንም ነገር አላገኝም ማለት ነው። ግርሞ ይገርመኝ እኔም ለራሴ